ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምትሰናበታችሁ እንደምንከረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ያልኩኝ አሁን ቀጥታ ወደ ቪዲዮ ገብተናል። አሁን የምንገኝበት ቦታ ጌጃ ሰፈር በመባል የሚታወቀው ይሄ የሚገኝ ከጎማ ቁጠባ ትንሽ ወረድ እንዳለን ነው ማለት ነው። አሁን ይሄ ቦታ ያለንበት ጉዟችንን አርገን እየሄድን የምንገኘው ወደ ልደታ አካባቢ ነው። እንግዲህ ያያችሁት እየተመለከቱ በስተግራም በስተቀኝም ያሉትን ቦታዎች እዚህ አካባቢ ያላችሁ እንግዲህ ሰፈራችሁን በደንብ አድርጌ ያስጎበኛችሁ እገኛለሁኝ ማለት ነው። እንደምትመለከቱ ፎቅ በፎቅ የሆነ አካባቢ ነው ያለነው። የተወሰኑትም ቪላ ቤቶች ይታዩኛል ወይም እየተመለከትን ነው የምንሄደው። እዚህ አካባቢ እንደ ሶማሌ ተራ የድሮ እንደ ሶማሌ ተራ ወይም ደግሞ የመኪና መለዋወጫ ስፔር ፓርቶች እዚህ አካባቢ ይገኛሉ ማለት ነው። ብትመጡ አታጡም። ሶማሌ ተራ የነበሩት የተወሰኑት እዚህ አካባቢ ነው። ወደ አብነት ከአብነት በታች ወረድ ብላችሁ አካባቢ ታገኛላችሁ የመኪና መለዋወጫዎችን እንደ ሶማሌ ተራ አይነቶች አዳዲሶችም እዚህ ይገኛሉ። አሁን እንግዲህ እዚህ ማብራቱ ጋር ወደ ላይ ወደ ሰባተኛ የሚያስኬደው አስፋልት ነው። እንግዲህ መስቀለኛ መንገድ ላይ የምንገኘው ከይሄኛው የምንመለከተው ደግሞ ባቡር የሚሄድበት ነው። ይሄኛው ወደ ሰባተኛ ወደ መርካቶ የሚያስኬደው አስፋልት ነው ማለት ነው። አሁን እኛ ዞረን ወደ ልደታ ፍርድ ቤት አካባቢ ጋር ነን። እንግዲህ ዞረን ወይም ደግሞ ወደ አብነት አካባቢ የሚያስኬደውን አስፋልት ነው አሁን ይዘን እየሄድን የምንገኘው ማለት ነው። አሁን ፍለፊት ወደ መሳለሚያ አሁን ማለት እኛ ዞረን ወደ ኮካ ነው የምንሄደው፣ ግን ፍለፊት ወደ መሳለሚያ እንደኛ አቆስ ልክ አደባባይ እየዞርን አሳያችኋለሁ። ወደ መሳለሚያ የሚያስኬደው ነው። እኛ ደግሞ ዞረን ወደ ኮካ ወደ ጦር ኃይሎች የሚያስኬደውን ይዘን የሚሄደው። ይሄኛው ወደ ላይ ወደ ሰባተኛ ወደ አብነት ቅድም በላይኛው አሳይቻችኋለሁ። እሱን ወደ ሱቅ ይሄኛው ማለት ነው ወደ ሰባተኛ ወደ አብነት የሚያስኬደው ነው ማለት ነው። እኛ ዞረን እንግዲህ ወደ ጦር ኃይሎች ነው የምንሄደው። ወደ መሳለሚያ የሚያስኬደውን ደግሞ አሳያችኋለሁ። እኛው ደግሞ የምንመለከተው ወደ መሳለሚያ የሚያስኬደው ነው። አሁን እንደነገርኳችሁ አሁን ወደ ጦር ኃይሎች የሚያስኬደውን አስፋልት ይዘን እየወረድን የምንገኘው እዚህ አካባቢ ኮካ ይገኛል። ይሄ እዚህ አካባቢ ነው ኮካ የሚባለው። ይሄኛው እዚህ አካባቢ ይሄ ማሳያችሁ ታጥሯል፣ በቆርቆሮ ታጥሮ በደንብ አይታይም እንጂ ኮካ አካባቢ የሚባለው ይሄ አሁን የምንመለከተው ነው። ፍለፊት ወደ ጦር ኃይሎች ነው የምንዞረው ማለት ነው። ወደዛ ወደ መስቀል አደባባይ ወይም ደግሞ ወደ ስቴዲየም ነው የሚያስቀር ተሻግራችሁ በዚህኛው ሳይሆን ከባቡር ሀዲዱ በዛኛው ጋር ያለው በፍለፊት ያለው ወደ ሜክሲኮ ወደ ስቴዲየም የሚያስኬደው አሁን እኛ ዞረን ወደ ጦር ኃይሎች ዞረን እየሄድን እንገኛለን። ይሄኛው ደግሞ የምንመለከተው እንደ ግንብ ነገሩ እያያችሁ ያላችሁት ባቡሩ የሚሄደው ነው። ከዚህ ተነስቶ ባቡሩ የሚሄደው እስከ አያት ድረስ ነው የሚሄደው ማለት ነው። መጨረሻው የባቡሩ መጨረሻ ደግሞ አሳያችኋለሁ።
ትንሽ ክራውድን ነው እንደምትመለከቱት። ልክ ጦር ኃይሎች መጨረሻው ላይ ማለት ነው እንትናል ማብራት አለ። የሱ ማብራት ነው እንግዲህ የያዘን የባቡሩ የመጨረሻ ይሄኛው የምንመለከተው የባቡሩ መጨረሻው ጋር እዛ ጋር ማብራት አለ። እሱን የያዘን በዚህኛው ደግሞ በስተግራ በኩል ደግሞ የምንመለከተው መከላከያው ይሄኛው ፊት ለፊት ጦር ኃይሎች በዚህኛው ጋር እሱን የምንመለከተው። ሆስፒታሉ ደግሞ በዚህኛው በስተቀኝ በኩል ነው ያለው። ይሄኛው በቃ አጥሩ የምንመለከተው የጦር ኃይሎች ሆስፒታሉን ነው እየተመለከትን ያለ ነው። በነገራችን ላይ መከላከያውን መታችሁ መጎብኘት ይቻላል ተብሏል። በጣም ነው የሚያምረው። በጀርባ በኩል ገብታችሁ የሚጎበኝ ነገር አለው። በጣም የሚያምር ደስ የሚል ግቢ ነው። ፊት ለፊት እየተመለከትን ያለነው ባቡር ወደ አያት የሚሄደው ባቡር ነው። ይሄኛው እንግዲህ በነገራችን በከለር ይለያያሉ። ወደ መርካቶ የሚሄደው ከቃሊቲ ወይም ደግሞ በቃሊቲ አካባቢ ነው የሚመጣው እሱ የሚሄደውና ይሄኛው የተለመመ እንደምትመለከቱት እንትናቸው ከለራቸው የተለያየ ነው። ይሄኛው ወደ አያት የሚሄደው ባቡር ነው የተመለከትነው። መጨረሻው በጣም ትንሽ ጠጋ ስንል ይሄኛው ይታያቸዋል። ፌርማቶ አይደለ እዛ ጋር ነው የሚያቆመው። ጦር ኃይሎች ነው መጨረሻው ማለት ነው ከዚህኛው። ይሄኛው እንግዲህ እንደነገርኳችሁ በስተቀኝ በኩል ያለው የጦር ኃይሎች ሆስፒታል ነው። ትንሽ ክራውድ ነው። እሱንም ላሳያችሁ ብዬ ነው። ከተወሰነ ጊዜ በኋላ ያው ይለቃል። መጨረሻው የባቡሩን መጨረሻ አሳያችኋለሁኝ የሚገባልኝ ከሆነ። ይሄኛው እንግዲህ ፌርማታው ነው። እንግዲህ እንደምትመለከቱት ጥላ ነገር ያሉት እዚህ ጋር ነው። በቃ ከአያት መጥቶ ጦር ኃይሎች የሚያልቀው የባቡሩ መጨረሻ ይሄው እንደምትመለከቱት ይሄኛው ነው። ይሄኛው እንደ መጋጫ ነገር ይመለከታቸዋል። በቃ እዛ ጋር ነው የሚያቆመው ስቴሽኑ። በቃ ባቡር የሚያቆምበት ይሄ ነው። ከዚህ በኋላ ወደ የትም አይሄድም። እንግዲህ ፊቱን መልሶ ወይም የመጣበትን ፊት አዙሮ ነው እንግዲህ ባቡር እንዴት እንደሚል ስለምታውቁሱን ገለጻ አላደርግላችሁም። በቃ እዚህ ጋር ደርሶ ተመልሶ ነው የሚሄደው። ማብራቱ ይሄ ያለንበት ቦታ ጋር ነው ማለት ነው እየደረሰ ነው። ድልድዩ በነገራችን የኛው ፊት ለፊት የምንመለከተው ድልድይ የቀለበት መንገዱ ነበረ። ከመገናኛ ጋር ጀምሮ የሚመጣው በቃሊቲ አድርጎ እዚህ ጋር ነው የሚያቆመው። መነሻው መገናኛ ጋር አደባባዩ ወይም ደግሞ ዲያስፖራ አደባባይ ከሚለው ነው የሚነሳው። እዚህ ጋር ነው የሚያቆመው የቀለበት መንገዱ። መጨረሻው ይሄኛው የባቡሩ ከአያት መጥቶ የመጨረሻውን ማሳይቻቸዋል። የቀለበት መንገዱ መጨረሻው እዚህ አካባቢ ጦር ኃይሎች ያለውን ማሳይቻቸዋለሁ። እንግዲህ አሁን እየሄድን የምንገኘው ወደ ቤተል የሚያስኬደውን አስፓልት ይዘን እየተጓዝን ነው የምንገኘው። እዚህ ጋር በስተቀኝ በኩል ኩዊንስ ሱፐርማርኬት አለ። ለማታውቁት ነው እንግዲህ እየነገርኳችሁ ያለሁት። የኩዊንስ ሱፐርማርኬት ጉርድ ሾላም አካባቢ እንዳለ አስታውሳለሁ። እዚህም አለ። ይሄኛው ግን ሰፋ ብሎ ነው በብዛት ትልቅ ሱፐርማርኬት ነው። ይሄኛው እንደ ጉርድ ሾላ እንዳለው ሳይሆን ጉርድ ሾላ አካባቢ እንዳለው ሳይሆን አሳያቸዋለሁ። ጠጋ እያልኩኝ ሲሄድ በስታ ይሄኛው በቃ ይሄኛው ኩዊንስ ሱፐርማርኬት ነው የተመለከትነው ማለት ነው። እንግዲህ ከጀምረን እስከዚህ ድረስ ያለውን ቆይታ አሳይቻችሁ እናንተ ደግሞ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረቱት በትህትና እየጠየቅኳችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።